ፖሊስ አዲስ አበባ ናይ አዶናይ ስእሊ ካብ ቤት ማእሰርቲ ዘርጊሖም አዶናይ ብርሃነ ኃይለ ሚካኤል ዝተባሃለ ተጠርጣሪ ኣብ ትሕቲ ቁፅር ኣትዩ ከም ዘሎ ሓቢሮም አዶናይ ብርሃነ ተኣሲሩሉ ዘሎ ምክንያት ካብ ኢትዮጵያ ህዝብን ባህልን ጽቡቕ ስነ ምግባርን ተቃራኒ አንጻር ብህዝቢ ተቀባልነት ዘይብሉ ኣነዋሪ ኣለባብሳ ክዳን ካብ ጌሮም ዝተኣሰሩ ቲክቶከራት ዝተተሓሓዘ ከም ዝኾነ ኣብ ምርመራ ከም ዘሎ ሓቢሩ ተወሳኺ ፖሊስ ኣብ ዝሓብሮ ህውብነት ዝና ወይ ገንዘብ ንምርካብ ተባሂሉ ብሓላፍነት ዘይብሎም ቲክቶከራት ዝግበር ዘሎ ንትውልዲ ዘበላሹ ነገራት ከም ዘይጻውርን ብጥብቂ ከም ዝሕዞን እዩ ሓቢሩ ዘሎ بحتر زبده بزي بوليس قوليس أوزرلو مخنيات كلاتنا كم زرعنايو أدوناي أفتي ناي وددر جزء كم زعينة كادنا يجرنيرو زدما أنا واري ويدما حما أنا جر أيكونن تسفى يجبر صباحات صاريم كفتحوا مالتيو بحافظ شاغن منجستي إثيوبيا أبتحتي تيك توكرات نوع حلوة جرو كم زلوينا كابزينا كنردا نخيل دقيمة مواز أفترلو قبل دلي أيساننا قالت يعني نشكاو هاجر جرمن ይሄንን ቪዲዮ የአዶናይ ደጋፊ ከሆንክ ብቻ ሪፖስት እና ሼር አድርግ ካልሆንክ ማሳለፍ ትችላለህ። ስግጥ ፍምስ የሚለውን ቃል ዛሬ አዶናይ ባደረገው ንግግር ላይ ወደ ስግጥግጥ ፍምስ ቀይሮታል ማለት ነው። ስግጥግጥ ፍምስ ማለት ደግሞ ከስር ደግሞ እንዲህ የምትመለከቱትን በራስ አለማፈር፣ ራስን መውደድ፣ በራስ መተማመን፣ የሰውን አሉታዊ ምክር አለመስማት፣ የጀመርከውን አለማቋረጥ እና ሰዎችን መርዳት ማለት እንደሆነ ገልጿል ማለት ነው። ከዚህ በተጨማሪም በስግጥግጥ ፍምስ ውስጥ አለመቅናት፣ አለመወዳደር፣ ታሌንት ለኝም አለ ማለት የሰውን ሰላም አለመጋፋት የሰው ደህንነት መጠበቅ ሰርተ ሀገርን በጥሩ ማስጠራት እንዲሁም ለዓላማ መቆም እንደሆነ አሳስቧል ማለት ነው። ስለዚህ የአዶናይ ወዳጆች ስግጥግጥ ብለን ለዓላማችን እንተጋለን ማለት ነው። መልካም ጊዜ። አትም ሰዋት ስኩል ደሌስ ትዕግስት ሲነ ትቅጽል ይለውሽ ጠበቃ አዶናይ ተአሲሩ አዶናይ ታይጥፊው አዶናይ ታይጥፊው መንግስት ኢትዮጵያ እኮ ነው አሉ ሁሉም መንግስታትና ኢትዮጵያ እኮ ሳተም ከን ኮሰር ልግቦን እኮ ሳተም ከን አዶናይ ታገር ተአሲሩ አላው ሰው እንደሰይሊ አካዳድ ነው እንደሰይልኛ ታካዳድ ነው እንደሰይሊ ናላው ሰችግርን ባህልና ይምጥን ገለለ ማአሲሩም አነ በብዛት ጊዜ ኣብ ሰምዕ ዘለኹ ኣብ ተልቆ ቪዲዮታት ሓሙዩ አላው ሰው መካዳድ ነው ኢትዮጵያ ባህለ ይውክልን ናማንዲ ቡ አሲሩ أمارة حقهم عرة نتعاملنا ندي سونا وادنا فقر إثيوبيا طفيو عرة نتعاملنا دي كنا كيلنا يننا زي أتم بزعوا كدرنا لواقعو من قصة في بامن دي الأسرة أكل يولدي وأنا أدونا اللي بابو سيمتشو مارا مسنا سرعة فل طولون يمتا بقى ደስ የሚል እንትን ነው ለብሶ የመጣ አሁን የኢቫን ደሞን ነገር የኢቫን ደሞ የሚላሉ መሽቆቅች ምን ትመስላለች እንዳንዶኔ ግን ልክ የሚናገርና ትክክል የሆነ ሰው አላየሁ ብቻ እቅዱ ላይ እናጠንክረው እባካችሁ ወደ እቅዱ መልሱት ብዙዎቻችንን ከጎዳና ላነሳ ብዙዎቻችንን ከወደቅንበት ሐሳብ ምንጭ አንስቶ በተለይ በሶሻል ሚዲያ ወደፊት እንድንራመድ ትልቅ አጀንዳ ይዞልን መጥቷል። ይህን ወጣት አንግፋው። የምሬን ነው። ይህን ወጣት ወደ ዓላማውን መልሰው ወደ ወጣቱን መልሰው አደራ። ሺህ ዓመት አገለግላለሁ ለሀገሬ ካለኝ እድሜ ላይ በሚያስፈልግ ነገር ሁሉ አገለግላለሁ። ግን አዶናይ ነው ለህልሙ መልሱት። አብይ አህመድ ሰግጦ አዶናይን አስሮታል። ሰግጥ ፈምስ የምትል ሐረግ ቤተ መንግስት ደርሳለች ማለት ነው። አዶናይን ጨምሮ ብዙ ቲክቶከሮች ከትላንት ጀምሮ እየታሰሩ ነው። ምክንያት አድርጎ ያቀረበው ፌደራል ፖሊስ ደግሞ ልብ ይነካል። ለህብረተሰቡ እሴት እንጨነቃለን ይላል። ምናልባት ሰምታችሁ ካልሆነ ከሁለት ቀን በፊት አንድ ታዋቂ ጋዜጠኛ በግብረ ሰዶማዊነት ተጠርጥሮ ሙሉ መረጃ ተገኝቶበት መንግስት ሊሰማው አልፈልገም። እነዚህ ልጆች እና አዶናይ የታሰሩበት ምክንያት ግን ከኔ በላይ ተሰሚነት ያገኙ ነው የሚል ተራ ወግ ነው። አብይ አህመድ ህዝብ ትኩረት ነስቶኛል ባለ ቁጥር ሁሉ
የሚችለውን እያደረገ በክፉም በደጉም ህዝቡ ዘንድ መነሳት ይፈልጋል እንጂ አንድም ቀን የህብረተሰብን ችግር ለመፍታት አስቦ ያቅም አብይ አህመድ ልወደድ ባይነት ስላለበት ብቻ ነው። አንድ ነገር ላስታውሳችሁ። የድንግል ማርያም ምስል የቀደደች አንድ እንስት ነበረች። ያቺ እንስት ብዙ ችግር እንደፈጠረች ታውቃላችሁ። አንድ ወንድማችንም ቤቷ ድረስ ሄዶ ምናምን ችግር ተፈጥሮ ምናምን ያልሽ ታሰረ። አብይ አህመድ መስቀል ሊከበር አንድ ቀን ሲቀረው ልጅቷን አግኝቻታለሁ ብሎ መጣ። ልጅቷ በቁጥጥር ስር ዋለች ተባለ። በበነጋታው ሲኖዶስ ውስጥ ያለ የአብይ አህመድ ካድሬ ጳጳስ አብይ አህመድን እናመሰግናለን ለዚህ ጉዳይ አለ። መንግስት ራሱ በደል በድሎህም ራሱን ይቅርታ እንድትለው እንድትክሰው ይፈልጋል እንጂ የዳቦ ዋጋ መናር፣ የህብረተሰብ መጨነቅ፣ የዘይት መናር፣ የእንቁላል ዋጋ 150 ብር መግባት፣ የነዳጅ ዋጋ በ1 ሊትር 200 ብር ማለፉ መንግስትን አያስጨንቀውም። ይሄ የህብረተሰብ ችግር ነው ብሎ ያስብ። መንግስት ህዝቡን ያስጨንቀዋል ብሎ የሚያምነው አንድ የቲክታክ ሴት የለበሰችው አለባበስ ነው እንጂ ከከተማ ውጪ አውጥቶ የሚጥለው ህዝብ ይኑር ይሙት መዳኑን እንኳን ማረጋገጥ አይፈልግም። ምንም ጊዜ ቢሆን አብይ አህመድ ትኩረት እንዳይነፈገው ስለሚፈልግ ብቻ ህዝቡ ዘንድ ትኩረት ለማድረግ እንደዚህ አይነት ነገሮችን ያደርጋል። ስለዚህ የሚገርም አይደለም። ነገም ከነጎዲያም ይቀጥላል። እስከ መቼ ህዝብ አብይ አህመድ ላይ መነሳት እስካልቻለ ድረስ አዶናይን አሰራችሁት። ምን ያረጋችሁ? ወጣቱ ፍቅር በሰበከ ስራ ስሩ ብሎ ባነሳሳ በረታታ በረዳ ምን አደረጋችሁ? አዶናይ በቃ ኢትዮጵያ ሰው አይውጣልሽ ተብላለች። ሰው አይውጣልሽ ደግ አይበርክትብሽ ተብላለች። እናንተ ተረግማችሁ በዘር ህዝብን የሚጨፈጭፍ ትውልድ እያለ አዶናይን አሰራችሁት። ትውልድ ይቅር አይላችሁ። ፍቱት ልጁን። ትውልድ ይቅር አይላችሁ። ይሄ ግፍ ነው። ምን አረጋችሁ? ምን በደላችሁ? አዶናይን ፍቱት። አዶናይን ፍቱልን። ፍቱልን። ይህን ወጣቱን አይምሮን አታሳጡት። ተው። ሀገር እንዲጠላ አታርጉ። ወጣቶችን እያያዛችሁ ተው። ሌባና ዘራፊ ሞልቶ በሀገሩ ላይ ተው። ተው። ግፍ ነው። ተው። ሰላም እንዴት ናችሁ? ይሄ ለመላ ኢትዮጵያዊ ነው ሰላምታው። ለወንድማችን ድምፅ ነው። አዶናይ ኢትዮጵያዊ ነው። ፖለቲካ ነፃ ነው። ፖለቲካ የለበትም። ለምን ስላሸነፈ። ሰግጥ ፈምስ ቢሆን ለምን በሰግጥ ፈምስ ከታሰረ ለምን መጀመሪያ አታስሩትም? አንድ ዓመት 2 ዓመት 3 ዓመት ያህል አልሰራም። ሰግጥ ፈምስ እያለ ስላሸነፈ ለምን ዘረኝነት እናደርገዋለን? ወንድማችን ነው። የመቀሌ ልጅ ነው። የሰፈሬ ልጅ ነው። በመቀሌ ደረጃ ሰልፍ እንወጣለን። በትግራይ ደረጃም ሰልፍ እንወጣለን፣ እንቃወማለን። ለምን? ፌዴራል ወንድማችን ነው። ኢትዮጵያዊ ነው። እሱ እንደ ዘረኝነት አያስብም። እኩል ነው። ደግሞ ያገዘው የአማራ የዲቻ የኦሮሞ ነው። ለምን ዘር ታራጋላችሁ? ሰይፉ እንደዛ ዘር አረገ። ለብቻዋን አቀረባት። ስለተሸለመ ለምን በፌዴራል ይጠየቃል? አሁን ይታሰራል። ይሄ ለፌዴራል ኮፕሊንግ ሼር ሪፖስት አድርጉልኝ። ሰልፍ እንወጣለን። በመቀሌ ደረጃ፣ በትግራይ ደረጃ እንቃወማለን። በኢትዮጵያ ደረጃ አዶናይ ይውጣ። ምክንያቱም አዶናይ ከፖለቲካ ነፃ ነው። እንደ ኢትዮጵያዊ ነው የሚኖረው። ይሄ ሼር አድረጋችሁ ኮፕሊንግ አድርጉ። ሰልፍ እንወጣለን። ካልወጣ ሰግጥ የሚለው ቃል እንዳትጠቀሙ ብያቸዋለሁ። እንዳትጠቀሙ ጋይስ። ይህ ሰግጥ የሚለው ቃል እውነቴን ነው የምላችሁ በጣም ብዙ ጠላቶች ይዞ ቢመጣ አይገርማችሁ? ከምታስቡት በላይ ማለት ነው። እንግዲህ ከ2 ቀን ነው ከ3 ቀን በፊት ሰግጥ የሚለው ቃል እንዳንጠቀም ብዬ ፖስት አደረግኩኝ። ይህ ፖስት ደግሞ ከምን የመጣ ነው መሰላችሁ? ካለመሰገጥ የመጣ ነው። ስላልሰገጥኩኝ ነው ሰግጥ የሚለው ቃል አቁሙ ያልኳችሁ። እና አንዳንድ ሰዎች ሰግጠው እየጠሉን፣ ሰግጠው ለመመቃኘት እየሞከሩ ነው። ሰግጠው ላለመረዳት እየሞከሩ ነው። ሰግጠን ለማስረዳት እየሞከርን፣ ሰግጠው ላለመረዳት እየሞከሩ ነው። ስለዚህ ከአሁን በኋላ ሰግጥ የሚለው ቃል እንዳትጠቀሙ፣ ስግጥግጥ የሚለው ቃል ነው የምትጠቀሙት ማለት ነው። ከስግጥ ፍምስ ወደ ስግጥግጥ ፍምስ ተቀይሯል ማለት ነው። ስግጥግጥ እሰጋግጣለሁ። ፍርሃት አያሸንፈኝም። እኔ በምንም ተአምር ፍርሃት አያሸንፈኝም። ስህተት እስካልሰራው ድረስ ፍርሃት አያሸንፈኝም። ለዓላማዬ ምሞት ሰው ነኝ። ለዓላማዬ እውነት ምቆም ሰው ነኝ። እኔ መሰገጥ ማለት ይህ ነው። ለዓላማ ቁም ብዬ እየመከርኩኝ እያለ እንዴት ከዓላማ ይርቃለሁ? እኔ
አንድ ሰው አልወደደውም ያ ደስ አላለውም ያ ይታገድልን ምናምን ስላለ ብቻ በፍርሃት ምክንያት ለዓላማዬ አልቆምኩም እናንተ የመሰላችሁ ሰግጥ የሚለው ቃል ያቆምኩት ነው የመሰላችሁ በቃ ሰግጥ ነው ሲምፕል ሶስት ቃላት ነው ወደ ፍግት ወደ ትግት ወደ ስርት ፍምስ እንቀይረዋለን ምናምን ይያላችሁ ነበር ቃላቱ አይደለም this is my integrity የአዶናይ ኢንቴግሪቲ ነው ይሄ ስግጥ ማለት ትርጉም አለው ትርጉሙ ደግሞ እኔ ሰጥቼዋለሁ በጠላቶች ስም ደግሞ ይህ ትርጉም ሊቀየር አይችልም 90% ሰዎች የምንስማማበት ትርጉም ነው ስግጥ ማለት ገባችሁ ሰግጥ ላለው አሁን ደግሞ መሰገጥ ብቻ ሳይሆን መሰጋገጥ አለብን ጋይስ ሰጋግጠን ነው መስራት ያለብን ሰጋግጠን ነው በራሳችን መተማመን ያለብን ሰጋግጠን ነው ደፍረን መውጣት ያለብን ስግጥግጥ እሰጋግጣለሁ ስግጥግጥ ፍምስ የታባ እባካችሁ አደጋ ውስጥ መግባት አልፈልግም እባካችሁ እዩትና ተጠንቀቁ ከእንደዚህ አይነት ሰዎች እውነቴን ነው የምላችሁ ሰግጥ 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 ለህይወቴ ስግጥ ለበረከቴ ስግጥ ለገንዘቤ ስግጥ